የመሳሳት እድል 0% በሆነው ስራ ለምን የስፖርቱ ዓለም ቴክኖሎጂን ትቶ ዋንጫዎች ላይ በእጅ መቅረጽን ፈለገ? በአሁን ዘመን ከፍተኛ ጥራት ያላቸው የሌዘር ኢንግሬቪንግ እና ባለ 5 አክሲስ CNC ማሽኖች እያሉ ለምን የፕሪሚየር ሊግ ዋንጫ እንዲሁም ሌሎች ዋንጫዎች ላይ የአሸናፊ ቡድን በሰው እጅ እንዲቀረጽ ይደረጋል? የስፖርቱ ዓለም በእጅ መቅረጽን የሚፈልግበት ምክንያት አንደኛ ታሪክን ለማክበር። ዋንጫው የተሰራው በ18ኛውና 19ኛው ክፍለ ዘመን በነበሩ አንጥረኞች ጥበብ ነው። ያንን ታሪካዊ ዋንጫ ዛሬ ላይ ዘመናዊ ማሽን ውስጥ አስገብቶ መቅረጽ የዋንጫውን ታሪካዊ ግርማ ወይም ኦተንቲሲቲ ያሳጣዋል። ሁለተኛ የጥበብ ዋጋ። የእጅ ሥራ ዋጋው ውድና የሚደነቅ ነው። አንድ ቡድን የፕሪሚየር ሊግ ዋንጫ ለማንሳት 38 ጨዋታዎችን በከፍተኛ ላብና ጥረት ያሸንፋል። ለዚህ ትልቅ የሰው ልጅ ጥረትና ላብ የሚመጥነው ምላሽ በሌላ የሰው ልጅ ጥበብና ጥረት በእጅ የተጻፈ ስም ብቻ ነው ተብሎ ይታመናል። ባጭሩ በእጅ መቅረጽ ማለት ቴክኖሎጂ አቅቶት ሳይሆን ቴክኖሎጂ ሊተካው የማይችለውን የሰው ልጅ ክህሎትና ክብር የስፖርቱ ታሪክ ጋር ለዘላለም ለማያያዝ የሚደረግ ጥልቅ ባህል ነው። አሸናፊ ቡድን እንደታወቀ ወዲያውኑ ስሙ በእጅ ሲቀረጽ ማየት በራሱ ለስፖርቱ ትልቅ ውበትና ድራማን ይሰጠዋል። ቡድኑ ሜዳ ላይ ወጥቶ ሜዳሊያውን ተቀብሎ ዋንጫውን ወደ ሰማይ እስከሚያነሳበት ጊዜ ድረስ ባሉት 15 እስከ 20 ደቂቃ ውስጥ ብቻ ባለሙያው ስሙን ሙሉ በሙሉ ቀርጾ አጽድቶና አስረክቦ ማጠናቀቅ አለበት። ይህ ሰዓት ደግሞ የዓለም ሚዲያዎች በሙሉ በቀጥታ ስርጭት የሚጠብቁት በመሆኑ ስህተት የመስራት እድሉ 0% ነው። ሌላው የፊደል ሚስጢር ነው። አብዛኛው ጊዜ በዋንጫዎች ላይ የሚቀረጹት ፊደላት የጥንታዊ ሮማውያን የአጻጻፍ ስልትን የተከተሉ ናቸው። ሴሪፍ፣ ብሎክ፣ ካፒታልስ ይባላሉ። እነዚህ ፊደላት በጣም ቀጥ ያሉ ግርማ ሞገስ ያላቸውና በእጅ ለመቅረጽ ከፍተኛ ትኩረት የሚሹ ናቸው። በቪዲዮዎች ላይ በተደጋጋሚ የሚታየውና የፕሪሚየር ሊግ ዋንጫን ጨምሮ በርካታ ዋንጫዎችን የሚቀርጸው ግለሰብ ፊሊፕ ሴል የተባለ እንግሊዛዊ ማስተር ኢንግሬቨር ነው። ይህ ሰው ይህንን ሥራ ከ40 ዓመታት በላይ የሰራበት ሲሆን በለንደን ከተማ እጅግ ታዋቂ በሆነው የብርና የወርቅ አንጥረኞች ሰፈር ሃቶን ጋርደን ውስጥ የሰለጠነ ነው። እንዲሁም በለንደን እጅግ ታዋቂ በሆነው የንጉሳዊ ቤተሰቦችን ጌጣጌጥ በሚሰራው አስፕሪ በተባለ የቅንጦት ብርና ወርቅ አንጥረኛ ተቋም ውስጥ ዋና ሄድ ኢንግሬቨር ነው። ፊሊፕ ሴል ምንም አይነት ዘመናዊ ኤሌክትሪክ ማሽን አይጠቀምም። የሚያስፈልጉት ነገሮች እርሳስ፣ ማስመሪያ፣ በእጅ የሚገፋበት ምንም አይነት ሞተር የሌለው ግሬቨር ወይም ቡሪን ይባላል። የፕሪሚየር ሊግ ዋንጫ የተሰራው ከእውነተኛ ጠንካራ ብረት ስተርሊንግ ሲልቨር በመሆኑ አንዴ በስህተት የተቧጨረን መስመር መልሶ ማጥፋት አይቻልም። ማሽኖች ሶፍትዌር ላይ አንዱ አላቸው፣ በእጅ ጥበብ ላይ ግን አንዱ የለም። አንድ ፊደል ከተበላሸ ዋንጫው ላይ ያለውን የታችኛውን ክብ ብረት በሙሉ ቀልጦ በአዲስ መተካት አለበት። ይህ ደግሞ ታሪካዊ ቅርስ ሙሉ በሙሉ ማበላሸት በመሆኑ ፊሊፕ ሴል ስራውን የሚሰራው በ100% ትኩረትና ፍጹም እምነት ነው። ዜሮ ሩም ፎር ኢረር። የ2026 የፕሪሚየር ሊግ ዋንጫ አሸናፊ ደገነርስ እንኳን ደስ ያላችሁ።